ሰላም ዛሬ የምናየው ኒውሶች ነው። የትኞቹን ሃይ ኢምፓክት የትኞቹን ሎው ኢምፓክት የሚባሉ ኒውሶችን ነው የምናየው። ሁል ጊዜ ትሬድ ከመጀመራችን በፊት ጠዋት ላይ ኮምፒውተራችን ስንከፍት ማየት ያለብን ኒውስ ነው። ዛሬ ሃይ ኢምፓክት ኒውስ አለ፣ ሎው ኢምፓክት ኒውስ አለ። ከዛ በኋላ ነው ወደ ትሬዲንግ አናላይዝ መግባት ያለብን። እኔ ብዙ ጊዜ የምጠቀምበት ኒውስ ለማየት ፎሬክስ ፋክተሪ የሚባል ዌብሳይት አለ። ጉግል ላይ ገብቼ ፎሬክስ ፋክተሪ .com እገባለሁ። ሲመጣላችሁ እንደዚህ ነው። ግን ፊልተር ማድረግ አለብን። ፊልተር ውስጥ ገብተን ግሬው አያስፈልግም፣ አንቲክ እናደርጋለን። የሎንም አንቲክ ማድረግ ትችላላችሁ። እኔ ስፒች ካለ ለመጠቀም ስለምፈልገው ነው። ሌላው እንዳለ ይሁን። አፕላይ ፊልተር። ከዛ በኋላ የዛሬ ጁን 2 ላይ 11 ሰዓት ላይ ዩኤስቲ ለዩኤስቲ ዶላር ሃይ ኢምፓክት ኒውስ አለ። ቀይ ፎልደር ማለት ነው። የዚህኛው ማለት እዚህ ሰዓት ላይ እኔ ትሬድ አላደርግም። ሃይ ኢምፓክት ኒውስ አንድ አይነት ሞመንተም አለው ማለት አይደለም። አንዳንዱ ትንሽ ፒፕ ነው የሚያንቀሳቅሰው ቀይ ፎልደር ሆኖ፣ አንዳንዱ 100 እና 150 ፒፕ የሚያንቀሳቅሱ አሉ። ከነዚህ ውስጥ ሃይ ኢምፓክት እነሱን ሃይ ሞመንተም ያላቸውን እንያቸው። የመጀመሪያው ኤፍኦኤምሲ ነው። ይህ የፌደራል ኦፕን ማርኬት ኮሚቴ ነው። የአሜሪካ ሴንትራል ባንክ ስብሰባ አላቸው በየጊዜው በአመት 8 የሚሰበሰቡት። እነዚህ ስብሰባ ውስጥ ኢንተረስት ሬት፣ መኒ ሰፕላይ የሚወሰንበት ስብሰቦች ናቸው። ይሄ አንድ ሃይ ኢምፓክት ኒውስ ያለው ነው ማለት ነው። ቀጣይ ኤንኤፍፒ ነው፣ ነን ፋርመር ፔሮል የሚባል ነው። ይህ ብዙ ጊዜ የወሩ የመጀመሪያው አርብ ላይ ነው የሚወጣው። ይህ የሚያሳየው ግብርና ጋር የማይሰሩ ሰራተኞች የእነሱ የቅጥር ሬት ነው የሚያሳይ። ቀጣይ ጂቲፒ ነው፣ የሀገር ዶሜስቲክ ፕሮዳክት እድገት የሚያሳይ ነው። በአመት 4 ነው የሚወጣው ብዙ ጊዜ። ሲፒአይ ኮንሱመር ፕራይስ ኢንዴክስ ማለት ይህ የሚያሳየን ኢንፍሌሽን ነው። ኢንፍሌሽን ማለት ኮንሱመሮች ምን ያህል የመግዛት ብቃት አላቸው ብሎ የሚያሳይ ኒውስ ነው። በጣም ሃይ ኢምፓክት ኒውስ ነው። ቀጣይ አንኤምፕሎይመንት ክሌም ነው። ይሄ አንኤምፕሎይመንት ያልተቀጠሩ ሰዎችን ሬት የሚያሳየን ነው። እንደ አሜሪካ ሴንትራል ባንክ ሁሉ የሌሎች ሀገር ሴንትራል ባንኮች አሉ። ከነሱ ውስጥ ኢሲቢ ማለት ዩሮፒያን ሴንትራል ባንክ ማለት ነው። ዩሮ ከረንሲዎች የእነሱ ኢንተረስት ሬት መኒ ሰፕላይ እዚህ ላይ የሚወሰን። ሌላ ደግሞ ቢኦኢ የሚባል አለ። ባንክ ኦፍ ኢንግላንድ ስለ ፓውንድ ነገር ነክ የሆኑ ነገሮች ውሳኔ ያለው እዚህ ላይ ነው። አርቢኤ ማለት ደግሞ ሪዘርቭ ባንክ ኦፍ አውስትራሊያ ነው። አውስትራሊያ ዶላር ላይ ያሉ ነገሮች እዚህ ላይ ነው የሚወሰኑት። ቢኦጂ ማለት ባንክ ኦፍ ጃፓን ነው። ጄፒዋይ የጃፓን ጄፒዋይ ኢንተረስት ሬት መኒ ሰፕላይ እዚህ ላይ ነው የሚወሰኑት። በዚህ ሰዓት ምንም አይነት ትሬድ ባንገባ ይመረጣል። ለዛሬ ያለን ይሄ ነው። መልካም ቀን። ቴንኪው